አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀገሬ ልጆች? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እንደ ክርስቲያን ወገኖቼ ሰላም ብያለሁ። እያለንበት አላህ ሱብሃነሁ ወተዓላ ከመጥፎ አጋጣሚዎች ሁሉ ይጠብቀን። ዛሬ ግራ ስለገባኝ ማለት አሁን ላይ ግራ ስለገባኝ ነው። ቪዲዮ እንዳይረዝምባችሁ ወደ እንትኑ ልግባ ማለት ነውና ማለት ከሁለት ዓመት በፊት የሆነ ሰው ጋር ተጣልቼ ነበር። እሱ ምንድነው አንዲት የኛ የአበሻ የሆነች ልጅ እዚህ ጎረቤት የምሰራበት ጎረቤት ነበረች እና ነገሩ ረዘም ያለ ስለሆነ ለማሳጠር እየሞከርኩ ነው። የሆነ ሰዓት ላይ አገኘኋት። ሰላም ብዬ እቃ ገዝቼ የወጣሁ ነው። አገኘኋትና እንደዚህ ችግር ውስጥ እባክሽን አለችኝ። ከዛ ያው የቤተሰብ ቁጥር ምናምን ተቀባበልኳትና የቤተሰብ ቁጥር ጽፋ እንድታስቀምጥና በድጋሚ ስመጣ በዚህ ሰልፍ ሳታስነቃ እንድትሰጠኝ ቁጥሩ ማለት ነው የቤተሰብ ቁጥር እና ሀገሬ ልጆች። እሷም በሌላ ጊዜ በዛ ሰልፍ ያንን ቁጥር ስትሰጠኝ፣ በነገራችን ላይ ካሜራ አለ ተጠንቀቂ ለምታወሪው ነገር ምናምን እያልኳት፣ ግን ልጅቷም ምንም የምታውቀው ነገር ስለሌላት ልትረዳኝ አልቻለችም። አልመሆም ያንን ቁጥር ስትሰጠኝ ሰዎቹ ተከታትለው አይተዋታል። ምክንያቱም ምንም አይነት ስልክን ትከለከላለች። ስልክ በእነሱ ስልክ ነው እንድታወራ የሚፈቀድላት። የምታወራውን ነገር ደግሞ እያስተረጉሙ ይሰማሉ። ቆሻሻ ሰው ሁሉም ሰው ቆሻሻ ስለሚመስለው፣ ሁሉም ሰው እንደራሱ ስለሚመስለው ልጅቷን የሆነ በጣም ይከታተሏታል። በዚህ አጋጣሚ ሴትዮዋ በጣም ጥሩ ሰው ናት። ሰውየው ነው እኔንም እስካሁን ችግር እየፈጠረብኝ ያለው ሰውየው ነው ማለት ነው። ሴትዮዋ በጣም ጥሩ ሰው ናት። እውነት ለመናገር እኔ ለራሷ እችላለሁኝ። ያው አላወራንም አልተነጋገርንም፣ ግን የሆነ ያለ አይደል አይታችሁ የምትረዱት ነገር እንደዛ ማለት ነውና ምንድነው ሰውየው ይደፍራታል፣ በጣም ብዙ ነገር ያደርጋታል። ቢሮም እንደዚህ ነው ብላ ብዙ ነገር ሞክራለች። ቢሮ ለራሱ መተዋት፣ ቀጥቅጠዋት፣ እዛው አለችበት እንድትሰራ በጣም ብዙ ነገር እንትን ብለዋት ሞራሏን ጎድተው ሄዱ እና በጣም ብዙ ነገር ነው የሆነችው ማለት ነው። እና ልጅቷ ከዛ በኋላ ያው ምን እንደምላችሁ አላውቅም። ትዝስ ላይ በጣም ነው እንትን የሚለኝና ያው ማለት አላህ ስላላለው ነው እንጂ ዘን ሰዓት ህይወት ያልፈው ነበር ማለት ነው። ከዛ ያው ምንድነው እኔ ያንን ቁጥር ሲቀበላት ስላዩ በድጋሚ በዛ ሳልፍ እኔን ለማገት ሙከራ አደረጉ ማለት ነው። ድጋሚ እመጣለሁኝ ቪዲዮ ስላጠረ ማለት ነው።